ውዶችዬ እንዴት ናችሁ? ዛሬ ደግሞ የማሳያችሁ የቀይ ሽንኩርት የልጣጩን ጥቅም ነው የማሳያችሁ። ስለዚህ ለምን ይጠቅማል ብትሉኝ ለግፊት በዋናነት ለአለርጂ ለኤኒ ኢንፌክሽን ማንኛውንም ኢንፌክሽን ለኢንፌክሽን በሽታ ይጠቅመናል እላችኋለሁ። ለእግር ህመም ለመገጣጠሚያ ጉልበታችን አካባቢ ብዙ ጊዜ ተነስተን መቀመጥ መሄድ ለሚያቅተን ሰዎች ማለት ነው። ለፀጉር እድገት ይጠቅመናል። ለፀጉር መሰባበር ይጠቅመናል። ፀጉራችንን እንዳይሰባበርብን ያደርጋል። ፀጉራችንን ያረዝምልናል። እና እንደ ማለቃለቂያ አድርገን እንጠቀመዋለን ማለት ነው። ፀጉራችንን በሻምፖ በኮንዲሽነር ፍትግ አድርገን ከታጠብን በኋላ ቀይ ሽንኩርቷን ውሃውን ተክተክ አድርገን ከዛን ወረድ አድርገን በረድ ባለ ሲል ጊዜ ፀጉራችን ላይ ጨምረን ፀጉራችን ላይ ለአንድ ለ15 ደቂቃ እናቆይና ከዛ እንላቀለቀዋለን ማለት ነው በንጹህ ውሃ ብቻ። እንደገና ለፎሮፎር ይጠቅማል። መጥፎ ኮሌስትሮልን ከሰውነታችን ውስጥ ያጠፋልናል። ጉሮሮ አካባቢ ያለንን በሽታ ኢንፌክሽኖችን ያከመልናል። ለማጽን ኢንፌክሽን ራሱ በጣም አሪፍ ነው። ሴሎች እንዳይጎዱ ያደርጋል። አጠቃቀሙ ደግሞ ከ5 እስከ 10 ደቂቃ በረድ ባለ እሳት ላይ መጠጥ ያደረገው ተክ 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 ያለ ለስ ባለ ውሃ ላይ እሳት ላይ ማለት ነው። እናንተ ከተከውና ከመተኛታችን በፊት ለብ ያለውን በረድ ያለውን አንድ የሻይ ሲኒ እንጠጣለን። ይህም ሆኖ ደግሞ ሁሉ ጊዜ መጠጣት የለብንም። በሳምንት 2 ጊዜ ብንጠጣ ኢትስ ኢናፍ በቂ ነው። ከበቂ በላይ ባበዛን ቁጥር ነገራቶችን እንድናለና እግሬን ስለማመኝ በቃ ማቆም የለብኝም በጣም አሪፍ ነው። አረ ለኢንፌክሽን የማጸን ኢንፌክሽን ስላለብኝ አላቆምም በጣም አሪፍ ነው ብለን ኦቨር ምን ጠጣ ከሆነ ኦቨር ምንም ነገር አያስፈልግም። ኦቨር ልክ የሌለው ነገር የለም ማለት ነው። እንደገና ለፀጉርም ቢሆን ደግሞ ልክ ለመጠጣት እንዳፈላ ነው አይነቱን ከ5 እስከ 10 ደቂቃ ተክተክ እናረጋለን ለብ ባለ እሳት ላይ ማለት ነው። ከዛ አውርደን ሲቀዘቅዝ ፀጉራችንን ከታጠብን ንጹህ ከሆነ በኋላ እንታጠብበታለን። ታለቃልቀነው ትንሽ በፌስታል እስር አድርገን እናቆያለን። ከአንድ 15 ደቂቃ በኋላ እንለቃለቀዋለን። ያ ደግሞ ፀጉራችን ሻይኒ ሆኖ እንዲያንጸባርቅ አሁን እንዳናከው ፀጉራችንን ማለት ነው ያደርጋል። ስፔሻሊ ለሀበሻ ፀጉራችን ከርደድ ለሚል ሰዎች የጫፍ ጫፉ በተለይ በቃ ስብርብር እንደዚህ ብሎ የሚያየ ፀጉር ማለት ነው እሱ እንዳይጠነከር ለስላሳ እንዲሆን ያደርጋል። ፀጉር ለስላሳ ሶፍት እንዲሆን ያደርጋል። ያንጸባርቃል። ምኑን ብዬ ልንገራችሁ እስከዛሬ የጣልኩት ሁሉ ነጭ ቀይ ሽንኩርት በጣም ይቆጨኛል። ስለዚህ እናንተም ቀይ ሽንኩርታችሁን አናቱንና ከታች ያለውን እግሩን ስር ላጥ ያረጋችሁ ቆሻሻ ፓርቱን እየጣላችሁ ይሄን ሴቫ እያደረጋችሁ ታስቀምጣላችሁ። ፀሐይ ላይ ደረቅ ታደርጉታላችሁ። ፀሐይ ላይ ሲደርቅ ጊዜ ትንኛ ያመጣም። ከዛ ከፈለጋችሁ ድቅቅ አድርጋችሁ በመቆጫ ነገር የለም በብረቷ መቆጫ ቅጥቅጥ አድርጋችሁ ዱቄቷን በሆነች ኩባያ ነገር በካፕ ነገር ክድን አድርጋችሁ ታስቀምጣላችሁ። አለበለዚያ ደግሞ እንደዚሁ እንዳለው አድርቃችሁ አልወቅጥም ጊዜ የለኝም ካላችሁ እቺን ፀሐይ ላይ ስራም ስትሄዱ በረንዳ ላይ ጥላችሁ ትሄዳላችሁ። ድርቅ ይላል። ማታ ስትመጡ ድርቅ ስለሚል በፌስታል እስር ቁጥር አድርገን ኮሞዲናችን ውስጥ ቁጭ እናደርጋለን። በመንፈልግ ሰዓት 1-2 ፍሬዋን እንደዚህ እፍስ አድርገን ውሃችን ላይ ጨመር አድርገን በአንድ ብርጭቆ ውሃ ትክትክ እናደርጋለን። ከዛ በአንድ ሲኒ ጥጥት ለመለቃለቅም ከሆነ ልክ እንደዛው ስለሆነ ተጠቀሙበት እላለሁ። ቻናሌን አሳድጉልኝ፣ ላይክ አድርጉልኝ። ጊዜን መስዋዕትነት አድርጌበት ነው። ሰደቃም ነው። መልካም ስራ ነው የሰራሁት። በአፍያ ላይ በጤንነት ላይ ቀልድ የለም። ገባችሁ? ጤንነት የት ነው የሚገኘው ሲባል የጤነኞች ራስ ላይ ነው የሚገኘው ተባለ። ስለዚህ ጤና ቀልድ አይደለም። በነፃ ቤታችሁ ድረስ አምጥቼላችኋለሁ። ይሄን ተጠቀሙት። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ማለት ደግሞ የደውል ምልክቷ አንጠልጥላ ያለችን እሷን ጠቅ ስታደርጉ ሰብስክራይብ አደረጋችሁ ማለት ነው። ላይክ ማድረግም አትርሱ። መልካምነት ነው። ከኪሳችሁ የሚወጣ ነገር የለም። ይሄው እኔ ቤት ድረስ አመጣውላችሁ ሳትጨነቁ ሳትለምኑኝ አይደለ? ልክ እንደዛው እናንተም ባገኛችሁት አጋጣሚ ጠቅ ስታደርጉ ላይኳን ሼሯን ጠቅ ስታደርጉ ለኔ ይጠቅመኛል። ሌላ ጊዜም እንደሰራ ያበረታታኛል። ሌላ ነገርም አመጣላችኋለሁ። ለካንሰር የሚሆን ነገርም አመጣላችኋለሁ። መድኃኒት የሚሆነውን በዚሁ አስቀጥሉ እላችኋለሁ። አመሰግናለሁ። መልካም ውሎ ባይ